ብዙ ኢትዮጵያኖች ማናቀው ኢጓችን ትልቅ ስለሆነ ፒኤችዲ አለኝ ኢትዮጵያ መግዛት አለብኝ ሚል ጠባ አለን ነገሩ ግን አንዳንድ ጄኔሬሽን ፈርቲላይዘር ነው ፈርቲላይዘር ማለት ምንድነው ለሚመጣው ትውልድ የማይቀር ትውልድ ነው ፋነን every generation has a responsibility some fulfill some betray ይላል የሚመጣ ጄኔሬሽን አለ ለዚያ ግን ምግብ ልትሆነው አትሊስት ይችላል ሆይ ነው ጥያቄው ይሄም humble submission ያስፈልጋል አይ ሰብሚት ማለት አለብን አለዛ እኔ ከሞት ሰርዶ አይብቀል ያለኔ ኢትዮጵያ የለችም ለዚህ ነው ኢትዮጵያ የሚለው ላይ ኢንጌጅ ላረግም አልፈልግ ጥያቄ ላይ ምክንያቱም ችግሩ መሰለ ድሮም ከኢትዮጵያ ማፈንገጥ የተጀመረው ማፈንገጥ ፈልጎ ሳይሆንና ፈረንጆች ቆርቆራው ሳይሆን ኢትዮጵያዊ ነኝ የሚለው ነው እንድታፈነግጥ የሚያረግ ሚጠይቅህ መጀመሪያ ራሱን ታሪኩን ሳቅ የኢትዮጵያን ሴንትራሊቲ ይዞ ቪዛህን ይጠይቃል ያን አፈንግጠት ይሄዳል ይሰለቻል ብዙ ከኢትዮጵያ ሚነጠል ብዙ አፍሪካ ሚኮራባት ሀገር ካሪቢያኖች ሚኮራባት ሀገር አፍሪካን አሜሪካኖች ሚኮራባት ሀገር ኢትዮጵያ ነበረች ባይብል ሁሉ ያለች ናት ሚያፈነግጠው ለምን በዛ ብትል ዲፕሎማቲክ ሚሽኑ ተበላሽቷል ማለት ነው somebody somewhere እየዞረ የሌላውን ሁሉ ኢትዮጵያዊነት ሚጠይቅ መብት መስሎት ሌላውን አገልሎ ራሱን ኢትዮጵያ አድርጎ ሚጠይቅ ኢትዮጵያ የኢትዮጵያ ጠላት ነው ኢትዮጵያን ሚወድ ሰው ግን ኢንክሉሲቭ የሆነ አብረን እንጂ ቪዛ ጠያቂ ብዙ ኢትዮጵያኖች ስናድግ አረጋንት ነን ይሄ ወጣቱ የኔ ትውልድ እንኳን ናሽናል ኩዌስችን ምናምን ሲል ሁሉ ፓስፖርት ሰጭ ሆኖና የመገንጠል መብት ሰጭ ሆኖ ነው ራሱን ያየ እንጂ ኢትዮጵያዊነትን አንድ ላይ አላየም እና ኤርትራም ሆነ ምንም ሆነ አንድ ላይ የኖረ ህዝብ የሰለቸው ምን ለወደፊትም ብዙ ሚሰላቻቸው ወጣሉ እቺ መሐሉን ይዞ እኔ እኮ ኢትዮጵያዊ ነኝ ብሎ አንተን የሚያሰቃይህ ነው ችግሩ እንጂ ኢትዮጵያዊነትን ዓለም የሚመኛት ሲምቦል ነበረች አነሳ አሜሪካኖች ጥቁር አሜሪካኖች ሰለቻችሁን ይላሉ ለካ እናንተ ናችሁ ኢትዮጵያኖች እኔም ላቻው ነው አሁን የመጣ ነው እኮ አይደለም ማይት ያለባችሁ ጣሊያን የተጋጠሙትን እሰው አድዋ ላይ ወደቁትን እሰው አሁን የመጣ ነው ቪዛና ኢኮኖሚክ ማይግሬተርስ ነን የኢትዮጵያን አንዳንዴ ፓርት ታይም ነው ኢቭን ኢትዮጵያዊነታችን ፓርት ታይም ነው እንጂ ፉል ታይም አይደለም እኔም ላለሁ ሁለት ሂስትሪ አለ ከጣሊያን ጦርነት በፊት ዳይኖሶርስ ወር ኢን ኢትዮጵያ እነሱ ኢትዮጵያዊ ናቸው ከዛ በኋላ ደግሞ እንኩተው መጣ የኔቪጣው እኛ ደግሞ እንኩተዎች ነን የትም ጦርነት ላይ አንታወቅም ግን በኢትዮጵያዊነት ደግሞ ሲያብገነግነን ከማንም መልጥን ወዳታለን እንደውሽማ ኢትዮጵያን ሀገር መሆኗ ቀርቶ እንደውሽማ ነው ምናያት ኢትዮጵያ ነገር ሲመጣ እኔ ሂትለር ነኝ አለ አንዱ እዚህ ኮንፈረንስ ተደርጎ ኢትዮጵያ ነገር የሰው የታማ ሐኪም ቤት ያስፈልገዋል ይሄ ኢትዮጵያ ሂትለር ሁን አትልህም አክብር ሌላውን ኢትዮጵያዊ በሃይማኖቱ በመኖ